ሰላም ቤተሰብ ዛሬ ደግሞ በሌላ ሀሳብ መጥቼላችኋለሁ። ኢትዮጵያ ውስጥ በዘልማድ ከሚሸጡ ነገሮች ውስጥ የልምድ ገበያ ውስጥ አንዱ መኪና ነው። መኪናን እኔ የተመለከትኩበትን ምልከታዬን ላቅርብላችሁ። ለምሳሌ የመኪና ዋጋዎች በሆነ ጊዜ ይጨምራሉ፣ በሆነ ጊዜ ይቀንሳሉ። ሁለተኛ ደግሞ የመኪና ብራንድ ምርጫችን እንዴት ይወሰናል ማለት አሁን ላይ ባለንበት ይህን ቪዲዮ በምሰራላችሁ ሰዓት ለምሳሌ ሁለት መኪናዎች ኮምፔር ላድርግላችሁ ብል ስቲውሽ ምርት የሆነችው አትሬጅ እና የሱዙኪ ምርት የሆነው ዲዛይርን ያስተያየው ልንገራችሁ። እንደመጡ አካባቢ ዋጋቸው አይገናኝም። በቃ በጣም ብዙ ልዩነት አለው። በጣም የተሻለ ዋጋ የሚባል የሚሰጥ የነበረው ለአትሬጅ መኪና ነው። ሁለተኛ ደግሞ እንደገና አንድ መኪና እንጨምርላችሁ፣ ኮሮላ ያው እንደምናውቀው ዩሮፕ ስታንዳርድ የሆነ መኪና ነው። ኢትዮጵያ ውስጥ ያው ዋጋው ሊረክስበት የቻለበት ምክንያት ብዬ ማስበው የመንግስት ፖሊሲ መቀየሩ ነው እንጂ የመንግስት ፖሊሲ ባይቀየር ኖሮ አሁን ላይ እየጠራናቸው ያለ በ00 እየገቡ ካሉ መኪኖች የተሻለ ኳሊቲ እና የተሻለ አገልግሎት በስትሪንግዝ አንፃር የምናገኝበት መኪና ነው። እያንዳንዱን እስቲ ነጣጥለን እናያቸው። መጀመሪያ አትሬጅ የሚባለው መኪና አትሬጅ የሚስት ቡሺ ምርት ሲሆን በ3 ሲሊንደር እናገኘዋለን ኢትዮጵያ ውስጥ። በ3 ሲሊንደር አግኝተ ነው። ኤክስትራ ደግሞ ቱርቦ ቻርጅ አለው። ወደ ሱዙኪ ዲዛይር ስንመጣ ደግሞ ሱዙኪ ዲዛይር በ4 ፒስተን ነው። ከዚህኛው በፒስተን የተሻለ ነው። ፊውል ኮንሰምፕሽንም ደግሞ የተሻለ ነው የሚባል በስትሪንግዝ እና የሆነ ምን ልበላችሁ ይሄ ሌክዠሪ ታይፑ አትሬጅ ይሻላል ብዬ እመርጣለሁ። በሌክዠሪየስ ታይፑም የተሻለ ነው ብዬ እመርጣለሁ። ኮሮላ ደግሞ ከነዚህ ከሁለቱም የተሻለ ነው። በቅርጽም በስፋትም እንደገና ደግሞ በስትሪንግዝም የተሻለ ነው። ትንሽ አብዛኛው ኮሮላ አሁን እኛ ሀገር ላይ ያሉት የመጨረሻው ምርት የስንት ዓመተ ምህረት ነው ብለን ብናይ 2007 ምርት ነው። 2007 ምርት ሲሆን ደግሞ ትንሽ ሎንግ ታይም ነው። ውጭ ዩሮፕ ስታንዳርድ ዩሮፕ ላይ ደግሞ ተጠቅመባቸው ሰልባጅ የገቡ ስለሆኑ ትንሽ አገልግሎት ዘመናቸው ከፍ ያለ ስለሆነ የተወሰነ ከነዚህ አንፃር ፊውል ኮንሰምፕሽናቸው ከፍ ይላል። በዚህ ምክንያት ዋጋቸው አንድ መንግስት ካወጣው ፖሊሲ ተያይዞ ዋጋቸው ከነዚህ እንዲያንስ ሆኗል። ሰልባጅ ላይ ስለምናገኘው ኢትዮጵያ ማርኬት ላይ ማለት ነው። ከዛ ውጪ ግን እንደ ምርጫ ምረጥ ብባል ከነዚህ መኪኖች የትኛው መርጣለሁ? ኮሮላ ነው የምመርጠው። ኮሮላ በቃ የትኛውን ቦታ ትነዱታላችሁ። ይሄ ቢጋጭ ቢጫጫር ምናምን ጥንካሬው ይሄን ያህል ሊያሳስባችሁ የሚገባ መኪና አይደለም። ያ የተሻለ ነው ብዬ አስባለሁ። ሁለተኛ ደግሞ የዘልማድ እንትን ነው ማለት ደግሞ አትሬጅ መኪና የሆነ ሰዎች አሁን ለምሳሌ ምን ይሉታል እንትን ስፔር ፓርት አይገኝለትም። ስፔር ፓርት አለመገኘት ሳይሆን ስፔር ፓርቱን አስገብተው የሚሸጡ ሰዎች አለመኖር። አሁን ለምሳሌ ከዱባይ እነዚህ አይገኙም የሚባሉ ምርቶችን ስፔር ፓርት ምናምን ፈልጎ ለሚያመጣ አካል ቢኖር እነዚህ የተሻለ እንትን የማግኘት እድላቸው ከፍ ይላል። ለዛም ነው እኔ ሁሌም የዘልማድ ገበያ ነው የምልበት ምክንያት።